ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ሁላችንንም ሊያሳስበን ስለሚገባ አንድ እውነተኛ አደጋ እንነጋገራለን። ቴክኖሎጂ በረቀቀበት በዚህ ዘመን የግል ደህንነታችንን መጠበቅ ከምንጊዜውም በላይ አስቸጋሪ እየሆነ መጥቷል። እስኪ ሁላችሁንም አንዲት ጥያቄ ልጠይቃችሁ። አንዳንድ ጊዜ ስልካችሁ ላይ የማታውቁት ስልክ ቁጥር ይደወልላችኋል። ስልኩን ስታነሱት ግን ከሌላኛው ወገን ወይም የደወለላችሁ ሰው ድምጹን መስማት አትችሉ። ሄሎ ማን ልበል ማን ነው ትላላችሁ፣ ግን ምንም አይነት መልስ አይሰጧችሁም። ከጥቂት ሰከንድ ዝምታ በኋላ ስልኩ ይዘጋል። ብዙዎቻችን ይህንን እንደ ቀላል የኔትወርክ ችግር ወይም ደግሞ እንደ ተሳሳተ ጥሪ እንቆጥረዋለን። ምናልባትም መስመር ተዘግቶ ይሆናል፣ ኔትወርክ የለ ይሆናል ብለን እናልፈዋለን። ነገር ግን እውነታው ከዚህ የከፋ ነው። ይህ ዝምታ ከበስተጀርባው ትልቅ የማጭበርበር ሴራ የታቀደበት ሊሆን እንደሚችል ስንቶቻችሁ ታውቃላችሁ? ከዝምታቸው ጀርባ ምን እየሰሩ ነው? ዛሬ በዚህ ቪዲዮ አጭበርባሪዎች ዝም ብለው የሚደውሉባቸውን ሶስቱን ዋና ዋና ምክንያታቸውንና ራሳችንን እንዴት መጠበቅ እንዳለብን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። መልካም ቆይታ። አንደኛ ወይም ዘዴ አንድ የምንለው የቁጥሩን ንቁ መሆኑን ማረጋገጥ አክቲቭ ነምበር ቼክ ይባላል። አጭበርባሪዎች በሚሊየን የሚቆጠሩ የዘፈቀደ ቁጥሮችን በአንድ ጊዜ የሚደውሉ ሮቦቶችን ይጠቀማሉ። ይህ ታዲያ ለምን ይደረጋል ካላችሁ፣ አጭበርባሪዎች ትልቅ የቁጥር ዝርዝር ወይም ደግሞ ዳታቤዝ አላቸው። ነገር ግን ሁሉም ቁጥሮች የሚሰሩ አይደሉም። አንዳንዱ የተዘጉ ናቸው፣ አንዳንዶቹ ደግሞ ስራ ያቆሙ ናቸው። ስለዚህ ሮቦቱ ሲደውልላችሁ እናንተ ስታነሱት ሲስተሙ ይህ ቁጥር የሚሰራ ነው ወይም ደግሞ አክቲቭ ነምበር ነው ብሎ ይመዘግበዋል። ታዲያ ደውሎላችሁ ዝም የሚሉትም ቁጥሩ ወዲያውኑ መስራትና ለመስራቱን አክቲቭ መሆኑን ለማረጋገጥ ነው። ምን ሊፈጠር ይችላል ታዲያ? አንዴ ይህ ቁጥር ባለቤት አለው ተብሎ ከተመዘገበ በኋላ መረጃችሁ ለሌሎች አጭበርባሪዎች ተላልፎ ይሸጣል። ከጥቂት ቀናት በኋላ ታዲያ ከባንክ ነው ወይም ደግሞ ሽልማት ደርሶታል፣ የተለያዩ አገልግሎት አካል ነን እያሉ ወደ እናንተ አጭበርባሪዎች ይደውሉላችኋል። ስለዚህ ስልኩን አንስታችሁ ዝምታ ካጋጠማችሁ ቁጥራችሁ ለወደፊት ጥቃት ዓላማ ውስጥ ገብቷል ማለት ነው። ዝምታው ዝምታ ብቻ ሳይሆን እናንተን ለጥቃት የማጥመጃ የመጀመሪያው እርምጃ ነው። ሁለተኛ የሚጠቀሙት ዘዴ ደግሞ ድምፅን በኤአይ መቅዳት ነው። ኤአይ ቮይስ ክሎኒንግ ይባላል። ሁለተኛው ዘዴ አሁን ባለንበት የቴክኖሎጂ ዘመን እጅግ አስፈሪውና ረቂቁ መንገድ ነው። ይህ የድምፅ ክሎኒንግ ወይም ደግሞ ቮይስ ክሎኒንግ ይባላል። አሁን ባለንበት ዘመን እንደምታውቁት ሰው ሰራሽ አስተውሎት ወይም ኤአይ ረቋል። እንዴት ይሰራሉ? ስታነሱት ዝም የሚልባችሁ ስልክ የእናንተን ድምፅ ለትንሽ ደቂቃ እየቀዳ ሊሆን ይችላል። እናንተ ሄሎ ማነህ? ለምን ዝም አልክ? አታወራም እንዴ? እያላችሁ ድምፅ በምታወጡበት ጊዜ እነሱ የእናንተን ድምፅ ይቀዱታል። ታዲያ የእናንተን ድምፅ ከቀዱ በኋላ ለምን ያውሉታል ካላችሁ፣ እዚህ ጋር ነው ያለው ችግር። የእናንተን ድምፅ የሚመስል አርቲፊሻል ድምፅ በኤአይ ይፈጥራሉ። ታዲያ አደጋው ምንድን ነው ካላችሁ፣ የእናንተን የሚመስል ድምፅ ከፈጠሩ በኋላ ላይ ለቤተሰቦቻችሁ ወይም ለጓደኞቻችሁ ደውለው፣ ምክንያቱም ቀድሞውኑ የእናንተ ድምፅ በኤአይ መሰረት ክሎን ስለተደረገ እናንተን አስመስለው እናንተ ለምታውቁት የቅርብ ጓደኛ ቤተሰብ ልክ እናንተን መስለው ይደውላሉ። አደጋ ደርሶብኛል ወይም ፖሊስ ይዞኝ ነው ዋስትና ክፈሉልኝ በማለት ቤተሰቦቻችሁን ወይም ደግሞ የቅርብ ጓደኞቻችሁን ሊያታልሉ ይችላሉ። ታዲያ ቤተሰቦቻችሁ ድምፁ የእናንተ መሆኑን ስለሚያውቁ ጥርጣሬ ሳይገባቸው ገንዘቡን ወዲያውኑ ሊልኩላቸው ይችላሉ። የሰው ልጅ ድምፅ አሁን እንደ ሚስጥር ቁጥር እያገለገለ በመጣበት ዘመን ከፍተኛ ጥንቃቄ ልታደርጉ ይገባል። ሶስተኛ የሚጠቀሙት ዘዴ ደግሞ ተመልሶ እንዲደወል ማጥመድ ነው፣ ወይም እናንተ መልሳችሁ እንዲደውሉላችሁ ያደርጋሉ። አንዳንድ ጊዜ አጭበርባሪዎች ስልኩን ለማንሳት እንኳ ጊዜ አይሰጧችሁም። አንድ ጊዜ ወይም ሁለት ጊዜ ብቻ ጠርቶ ወዲያውኑ ይዘጋል። ታዲያ ወጥመዱ ምንድነው ካላችሁኝ፣ በዚህ ጊዜ ብዙዎቻችን ማን ይሆን ምናልባት ጠቃሚ ነገር ቢሆንስ በሚል ጉጉት ተመልሰን እንደውልላችኋለን። እዚህ ጋር ነው ትልቅ ወጥመድ ያለው። ታዲያ እነዚህ ቁጥሮች ብዙውን ጊዜ ፕሪሚየም ሬት የሚባል ከፍተኛ ክፍያ የሚያስከፍሉ
ዓለም አቀፍ ቁጥሮች ናቸው። ምን ይከሰታል ካላችሁኝ፣ ልክ ተመልሳችሁ ስትደውሉ በደቂቃ ውስጥ ከፍተኛ መጠን ያለው ብር ከስልካችሁ ካርድ ላይ ሊቆረጥባችሁ ይችላል። አንዳንድ ጊዜ ደግሞ ስልኩን አንስተው እናንተን መስመር ላይ ለተወሰነ ደቂቃ ለማቆየት ሲሉ ሙዚቃ ይከፍታሉ ወይም ደግሞ ቆዩ ጠብቁን ሊሏችሁ ይችላሉ። እናንተ መስመር ላይ በቆያችሁ ቁጥር ከፍተኛ ክፍያ የሚያስከፍል ቁጥር ስለሚሆን የእናንተ ካርድ ወደ እነሱ ይተላለፋል ማለት ነው። ይህ ዘዴ በቀላሉ እንዳታዩት፣ በሺዎች የሚቆጠሩ በዓለም አቀፍ የሚገኙ ሰዎችን በየጊዜው እያከሰረ የሚገኝ ዘዴ ነው። ራሳችንን እንዴት መጠበቅ እንችላለን? ይህንን ሁሉ አደጋ ለመከላከል ልንከተላቸው የሚገቡ ቀላል ግን አስተማማኝ መንገዶች አሉ። ንቁ መሆን ከሁሉ የተሻለ መከላከያ መንገድ ነው። አንደኛ፣ ቀድመው አይናገሩ። የማታውቁት ቁጥር ሲደወል ስልኩን ካነሳችሁት በኋላ ደዋዩ እስከሚጠይቃችሁ ድረስ እናንተ ለጥቂት ሰከንድ ዝም በሉ። ቀድማችሁ የእናንተን ድምፅ መስጠት የለባችሁም። ደዋዩ ደውሎ ዝም የሚላችሁ ከሆነ እናንተም ምንም ሳትናገሩ ስልኩን ወዲያውኑ ዝጉት። ሁለተኛው ተመልሶ አለመደወል ነው። አንድ ጊዜ ብቻ ጠርቶ ለተዘጋ ለማታውቁት ቁጥር ወዲያውኑ ተመልሳችሁ መደወል የለባችሁም። በእውነት አስፈላጊ ጉዳይ ያለው ሰው ከሆነ መልሶ ደውሎ እናንተን ያገኛችኋል። ሶስተኛ፣ ቁጥሩን ጎግል ላይ ፈልጉት። ተመልሳችሁ ከመደወላችሁ በፊት ቁጥሩን ጎግል ላይ በመጻፍ who called me from this number ብላችሁ በመጻፍ መፈለግ ትችላላችሁ። ብዙ ጊዜ ሰዎች ቀድሞ ያጋጠማቸውን ችግር ስለሚጽፉ አጭበርባሪ መሆኑን በቀላሉ ጎግል ላይ መረጃ ማግኘት ትችላላችሁ። አራተኛውና ወሳኙ ነገር ስፓም ፕሮቴክሽን የሚለውን ስልካችሁ ላይ ማብራት ነው። በስልካችሁ የሴቲንግ ውስጥ በመግባት ኮለር አይዲ ኤንድ ስፓም ፕሮቴክሽን የሚለውን ማብራታችሁን አረጋግጡ። ይህም አጠራጣሪ ቁጥሮች ሲደወሉ ስልካችሁ ቀድሞውኑ ማስጠንቀቂያ እንዲሰጣችሁ ያደርጋል። ውድ ተመልካቾች፣ ቴክኖሎጂ ኑሯችንን ቢያቀልልንም አጭበርባሪዎች ደግሞ ሰዎችን የሚያጠምዱበትን አዳዲስ መንገዶችን እየዘረጉ ይገኛሉ። ስለዚህ ሁልጊዜ ንቁ መሆንና አዳዲስ መረጃዎችን መከታተል ወሳኝ ነገር ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ቪዲዮውን በማጋራት ከጥቃት ራሳቸውን እንዲከላከሉ እርዷቸው። እናንተስ እንደዚህ አይነት የዝምታ ጥሪ አጋጥሟችሁ ያውቃል? ያጋጠማችሁን በኮመንት መስጫው ሳጥን ላይ ብታጋሩኝ ሌሎች ሰዎች ከእናንተ እንዲማሩበት ይረዳቸዋል። በቀጣይ መሰል ጠቃሚ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም መጫናችሁን አትርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ እስከዚያው ሁላችሁንም በያላችሁበት ሰላማችሁ ይብዛላለሁኝ። ሻምበል ነበርኩኝ። መልካም ጊዜ